ሰላም እንዴት ናችሁ? ዛሬ አንድ ሀሳብ ላነሳ ነው። ሀሳቡ እኔና እኔ መሰል በሆናችሁ ብዙ ሰዎች ውስጥ የሚከሰት ነገር ነው። ይህ ምንድነው? በብዙዎቻችን የህይወት ጉዞ ላይ እድሎችና ችግሮች በአንድም በሌላ መንገድ ህይወታችን ውስጥ ይመጣሉ። እነዚህ ችግሮች ወይም በህይወታችን የተከሰቱ እድሎችን አልችልም በሚል አሳማኝ ባልሆነ ምላሽ ቀለል አድርገን እናሳልፋቸዋለን። እድሎችን አልችልም ብለን ሳንጠቀም እናሳልፋቸዋለን። ችግሮቻችንንም ማሸነፍ አልችልም በሚል አሳማኝ ባልሆነ ምላሽ ቀለል አድርገን እናሳልፋቸዋለን። ችግሮች አንዳንዶቹ ደቁሰውን ያልፋሉ፣ አንዳንዶቹም ደግሞ ለምደናቸው ከህይወታችን ጋር ይቀጥላሉ። ነገር ግን እኛን መሰል እንደኛ ተመሳሳይ ተፈጥሮ ይዘው የተፈጠሩ ሰዎች እነዚህን ችግሮች ሲያሸንፉና እድሎችን ደግሞ ወደ መልካም አጋጣሚ ቀይረው ለሌሎች የሚተርፍ ነገር ሰርተው ሲያልፉ እናያለን። ከዚህ የሆነ ችግር አለ ማለት ነው። ምናልባት ዛሬ እነዚህ በህይወታችን ለሚከሰቱ ችግሮችና አጋጣሚዎች የመጠቀምና ችግሮችን የማሸነፍ ሁኔታዎችን ፈጥሮ ያለማለፍ ዋናው ምክንያት ነው ብዬ እንደኔ የተረዳሁት አለመሞከራችን ነው። ስንቶቻችንን እድሎችን ሞክረን ወደ መልካም አጋጣሚ ለመቀየር ሞክረን ያልተሳካልን? ስንቶቻችንስ ነን ችግሮችን ለማሸነፍ የማሸነፊያ መንገዶችን አቅንተንና ሞክረን ያልተሳካልን? እስቲ ምናልባት በዚህ ዙሪያ ሀሳብ አስተያየት ካላችሁ ብትጠቁሙ። ሞክሩ ያልቻለ እኔ የሚታየኝ ምንድነው? ብዙ ጊዜ አልሞክርም። ስለዚህ ዛሬ ከዚህ ቀጥሎ ከእናንተ የምፈልገው ምንድነው? ሞክሮ ያልቻለ ወይም ደግሞ ሞክሮ አጋጣሚዎችን ወደ እድል የቀየረ ወይም ደግሞ ችግሮችን ማሸነፍ የቻለ ከህይወቱ ተሞክሮ ቢያካፍለኝ እላለሁ። መልካም